ሰላም እንዴት ናችሁ? አለን እግዚአብሔር ይመስገን። እስኪ ዛሬ ቀለል አድርገን ቤታችን ውስጥ ባሉ ነገሮች ሩዝ እንስራ። 1 ኩባያ ሩዝ አለን። ትንሽዬ ድፍን ምስር፣ ጥቅል ጎመን፣ ነጭ ሽንኩርት፣ ቃሪያ፣ ቀይ ሽንኩርት፣ ካሮት እና ቆስጣ አለን። እነዚህን ግብአቶችን አንድ ላይ ከታትፌ መለሳለሁ። ይህንን ይመስላል። ከታትፌ የምፈቀፍቀውን ፈቅፍቄ ጨርሼ መጥቻለሁ። በቅደም ተከተል እናበስላቸዋለን ማለት ነው። መጀመሪያ ሽንኩርቴን ነው የማደርገው። ትንሽዬ ዘይቱ መብዛት የለበትም፣ ቅልጥልጥ እንዳይልብን ሩዝ ስለሆነ ትንሽዬ እንጨምራለን። እዚህ ጋር ድፍን ምስር ልጨምረው ነው። አብሮ ብስል እንዲልልኝ አጥቤ ነው ያስቀመጥኩት። የሚመስለው ሽንኩርታችንና ምስራችን ጥብስ ብሎልናል። ከዚህ በመቀጠል ጥቅል ጎመንና ካሮቴን አደርጋለሁ አንድ ላይ። ይሄ ብቻ ማድረግ ይቻላል። ካሮትን ቀድሞ ማድረግም ይቻላል። ቀጥሎ ጥቅል ጎመን፣ እኔ ግን አንድ ላይ አደረኩት። ይመስላል ቆንጆ ነው። እየበሰለልን ነው። ቀጥዬ ቆስጤን አስገባለሁ። ብዙም አልጠባብሰውም፣ ገና ከሩዙ ጋር ስለሚበስል ብዙ አልጠባብሰውም። አሁን ቃሪያንና ነጭ ሽንኩርቴን አደርጋለሁ። በነገራችን ላይ ቃሪያ እኔ ድፍኑን ነው የማደርገው። ሩዙ በስሎ ሲወጣ የቃሪያውን ቃና ነው ይዞ የሚወጣው። ደስ የሚል ቃና አለውና ድፍኑን ነው የማደርገው። ከትፌ አርጌ አላቅም፣ ተጠቅሜ አላቅም። እንደዚህ ድፍኑን ነው ሁሌ የማደርገው። አሁን ሩዜን ጨምራለሁ። ያው ሩዜን አጥቤያለሁ። ለትንሽ ደቂቃ ውሃ ሳናደርግ ለትንሽ ደቂቃ አብረን እንደዚህ ጥብስ እናደርገው። ትንሽ ደቂቃ ሩዛችን ምን ይመስላል? ያው ውሃውን ምጥጥ አድርጎልኛል። አሁን ሌላ ውሃ አደርጋለሁ። ውሃ ሩዙን በለካውበት ኩባያ 3 ነው የማደርገው። 1 ኩባያ ሩዝ 3 ኩባያ ውሃ። አሁን ጨው 1 ሻይ ማንኪያ ጨው፣ 1 የቡና ማንኪያ አፍሪጅ፣ 1 የቡና ማንኪያ ሚጥሚጣ፣ እነዚህን አደራርገን ክድን እናደርገዋለን። የስጋ መጥበሻ እርጥቡ ካለ እርጥቡን፣ እኔ ግን ደርቆ ተፈጭቶ የተቀመጠ ስላለኝ እሱን 1 ሻይ ማንኪያ አደርግበታለሁ። ጨው ካነሰ ያው ቀምሶ መጨመር ይቻላል። ሩዛችንን ማባያ ምን ያስፈልገናል? ሰላጣ ያስፈልገናል። እዚህ ጋር አቮካዶ አለኝ፣ ሰላጣ፣ ቃሪያ፣ ካሮት፣ ድንችና ሽንኩርት ያስፈልገኛል።
እነዚህን ላልጬ ከታትፌ አጣጥቤ ተመልሼ እመጣለሁ። ይህን ይመስላል ካሮቴ። ድንቼንም እንደዚህ ለችብስ የሚሆን ስለሆነ ችብስ ነው የምሰራው። አነሳ አነሳ አድርጌ ነው የከተፍኩት። ሰላጣ የሚሆንና አጣጥቤ ቆራርጬ አሁን በሎሚ ዘፍዝፌዋለሁ። ሰላጣ ነገር በሎሚ መዘፍዘፍ አለበት። ሎሚ ዘፍዝፌዋለሁ። ይመስላል። ሩዛችን ቼክ እናድርግ። ውሃውን ጥጥ አድርጓል። መብሰልና መብሰሉን ቼክ አድርገን ትንሽ ይቀርባል። ቀምሰን መብሰልና ለመብሰሉን እንቀምስና ትንሽ ቀረት ካለው ትንሽዬ ሙቅ ውሃ እናደርጋለን። የኔ ትንሽ ቀረት ስላለው ትንሽዬ ውሃ ላደርግበት። ይሄው ሽንኩርቴንም ቃሪያንም ድቅቅ አድርጌ ከትፌ አዘጋጅቻለሁኝ። ሩዛችንን በስሏል። ስለዚህ እናደርጋለሁ፣ እሳቴን አጠፋለሁ። አሁን ደግሞ ለሰላጣ ያዘጋጀሁት ቺፕሴን እሰራለሁ። ቺፕስ ደርሷል። ካሮቱን እዛው ድንቹ ላይ አብሬ ነው ያደረኩት። ሳደርግ አላሳየኋችሁም። አብሬ አንድ ላይ ነው የበሰለው ይመስላል። ያው እንዴት እንደሚያምሩት ስለዚህ በእንደዚህ አይነት መልኩ ነው ሰላጣዬን የምሰራው። ይሄን ይመስላል። አሁን ደግሞ ቅድም ወደ አሳያችሁ አቮካዶ እንሄዳለን። አቮካዶንም ከታትፎ ማድረግ ይቻላል። እኔ ፈጭቼ ነው የማደርገው። መጨረሻ ላይ አሳያችኋለሁኝ። ወደሱ እንሂድ። አቮካዶ ይሄንን ይመስላል። ከታትፊ ነው ያስቀመጥኩት። ነጭ ሽንኩርት ነጭ ሽንኩርት አድርጌበታለሁ። ነጭ ሽንኩርቱን ከትፌ ላው ላይ ስላደረኩት ነው። አቮካዶ፣ ሞስታርድ ወይም ሰናፍጭ አለኝ፣ ካቻፕ፣ ዳጣ፣ ሚጥሚጣ ማድረግ ይቻላል። ያለውን እኔ ስላለኝ ነው ያደረኩት። ከሌለ ደግሞ ዝም ብሎም መፍጨት ይቻላል፣ አለማድረግም ይቻላል። ስላለኝ ነው ያደረኩት። ሞስታርዲንም ካቻፑንም ዳጣውንም አንዳንድ የሻይ ማንኪያ ነው የምጠቀመው የማደርግበት። ጨው አንድ የሻይ ማንኪያ፣ አቸቶ ትንሽዬ ስንፈጨው እንትን እንዳያስቸግረን አቸቶ እናደርጋለን። ያው አደራርግ ያለው ትንሽዬ አቸቶ ላይ እንፈጨዋለን። አቮካዶዬን ይኸው ፈጭቼ ጨርሻለሁኝ። ማሽን ከሌለን ምንድነው ማድረግ ያለብን? በሳህን ላይ አድርገን በጭልፋ ድፍጥጥ አድርገን ከዛ ያደረኳቸውን ቅመማ ቅመሞች እኔ ያደረኳቸው ከሌሉ ደግሞ ጨው፣ ሚጥሚጣ፣ አቸቶ በቂ ነው። በቃ እሱን አድርገን ማዘጋጀት እንችላለን። ይኸው ፈጭቼ ጨርሻለሁ። እንቀላቅለዋለን። ይኸው ቀላቅለናል። እንደዚህ ከዚህ ላይ ሰላጣ ጨምራለሁ።
እናቀላቅለዋለን በደንብ። ለሩዜ ቅርጽ ማውጫ የተጠቀምኩት ይህንን ነው። በዚች ነው ቅርጹን ማውጣው። ይሄው ከእንደዚህ አይነት መልኩ ቅርጽ አውጥቻለሁ። ሁሉንም እንደዚህ አድርገን እንደረድራቸውና እናቀርባለን ማለት ነው። ይህንን ይመስላል። አልቋል። ለራትነት ቀርቧል። እናመሰግናለን።